የተዘረፈ የባከነ ከተባለ በኋላ ለመሆኑ እነማን ናቸው? አሁን የምናነሳቸው ብቻ ናቸው እያልን አይደለም። ቀጥታ ከሌህን ያህል ብር ብለን ብር ልንጠራ አንችልም። ነገር ግን ከመንግስት የሚባለው ቡድን ወይም ባለስልጣን ጋር የጠበቀ ግንኙነት ያላቸው የትኞቹ ናቸው? 98 ቢሊዮን ከጠፋ ተጠርጣሪዎቹ እነማን ሊሆኑ ይችላሉ የሚለውን መጠየቅ ነው። ስንጠይቅ አንድ መረጃ መጣ። መረጃው እንደውም ከዚህ የትኛው ቢቀድም ጥሩ ነው? 31 እና 30 ቢቀድሙ ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢውልዲንግ ነው። ይሄ ህንፃ ከቦሌ አካባቢ ነው። ደሳለኝ አካባቢ ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንፃ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢውልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። አሁን ይሄ ቢውልዲንግ የማን ነው ሲባል የአቶ በቀለ አሬና ነው የሚባለው። አቶ በቀለ አሬና የትም የሚታወቁ ሰው አይደሉም። ዝም ብለው ከምንም ሊያመጡት አይችሉም። ኤንዌይ ግን የአቶ በቀለ አሬና ነው ይባላል። እዚህ ቢውልዲንግ ላይ ይሄ ቢውልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢውልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሬስቶራንቱ ቦሌ ማነው ሆቶ ሬስቶራንት ነው የሚባለው። ሆቶ ሬስቶራንት ይባላል። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናት ናቸው። ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤንዌይ ሆቶ ሬስቶራንት የአቶ በቀለ አሬና የነቀምት አካባቢ ሰው ናቸው። ቢውልዲንጉ የእሳቸው ነው እየተባለ የሚጠራው እንዳልኩት የታከለ የሚገኝበት ነው። እዛ አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን ይህን ነገር እስኪ ቼክ አድርጉ ስንላቸው ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢውልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ምንድን ነው አሁን ኢትዮጵያ ውስጥ እዚህ ሀገር ምንድን ነው ሲጋር የሚባል ነገር አለ። የሲጋር ባር ማጨሻ አለ እና የሲጋር ባር አለ እዚህ። እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢውልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢውልዲንግ ተወስዶ እዚህ ቢውልዲንግ ላይ አንድ ሚስጥራዊ ሜራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው ይሄ ብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢውልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች። 8ኛ ላይ ሩም ነምበር A03 በልዩ ሁኔታ ጌቾ የሚያረፈባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ ጎራ እያሉ የገበኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ
ሆቶ ሬስቶራንት እና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንዳውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆነው የመቀጠል ፍላጎት የላቸውም ባላደራውን ካስረከቡ በኋላ። እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ የጫካ ፕሮጀክት ምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው። ነው ማን ነው የሚዲያ ባለሙያ ናት ሉላ። እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይምጋሉ። የሚከታተሏቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም። እንደ ፐርሰናል ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የአገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና ሉላ ማናት ዕፀ ሕይወት ጌታቸው ረዳና ማነው ስሟ ሳያት ናቸው። ዕፀ ሕይወት ወደዛ ቤት እንደምትመላለስ አንስተዋል። ግን ስፔሲፊክ ዕፀ ሕይወት ከከሌ ጋር ብለው አሶሴት ያደረጉት ባለስልጣን የለም። የመረጃ ምንጭ ሽመልስ አብዲሳና ሬድዋን ሁሴን እንደው ሰብሰብ ሲሉ ተጃምለው ይመጣሉ። ስፔሲፊክ ከከሌ ጋር ተብሎ አይደንቲፋይ ሊለይ በሚችል ደረጃ እንዳልመጡ ይነግራሉ። ልደቷን የሚያከበረው እሷን ላነሳት ነበር። ማን ነው ይሄ? ምስጋኑ፣ አምባሳደር ምስጋኑ። ይሄ ምንድን ነው? ሲጋር ባር እዛ ውስጥ አለ። እዛ ሲጋር ባር ላይ በጣም እንግዲህ እንዴት ተቆጭተው እንደሚያነሱ ደሞዙ በዛ ደረጃ ልደት የሚያከብር እዛ ቦታ ላይ አይደለም ነው የሚሉት። ምናልባት ሰው ምንድን ነው ቀለል አድርጎ እንዳያየው ብርቱካን አያና ማን ነው ኖት ብርቱካን አያና ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ የራት ምሽት አድርጋ ቢል 400,000 ከፍላ ሄደች። እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት እየወጣ ነው? አምባሳደር ምስጋኑ ከየት አምጥቶ ነው እሱ አሁን በ400,000 500,000 ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው? እነዚህ አካላት ሌላ በአገሪቷ ውስጥ ስለሚፈጸም ግፍ ደንታቸው ያልሆነ ጉዳያቸው ያልሆነ በቃ ይሄ ስለተመቻቸላቸው ብቻ የህዝቡ ስቃይ አይሰማቸው፣ ፈተናው አይገዳቸው፣ እንደው ተንከባክበው ይሄ ስርዓትማ በቃ አልፋና ኦሜጋ። አሁን ጌታቸው ረዳ ምንድን ነው ስቶኒ ነው ምናምን የሚባል መጠጥ አለ መሰለኝ። ስቶሊ ነው የሚባለው ይታውቀዋለሁ። ስቶኒ ነው እንደዛ ነው ያሉት። ብቻ ስቶሊ ነው። ስቶሊ እኔ ግን ቮድካ ነበር የማስበው። የቮድካ አይነት ዘር ነው እንዴ? ነው እንዴ? የቮድካ አይነት ነው ብሏል ስቶሊ።
ትመሪውን እንዴ እሷ ነገር እኔ እንጃ እሷን አላወቅኳትም አልገባትም። እና ስቶሊውን ይዞ እዛ ቢልዲንግ ላይ ዳትስ ዋይ የወጣውን በቃ የሚፈልገው ሁሉ ጌታቸው ረዳ ተሟልቶለት አለው የሚል የስርዓቱ ዲፌንደር ሆኖ የመጣው በዛ ሽምጥጥ አድርጎ በቃ ሁሉን ነገር አብይ አህመድን እሳቸው እያለ የሚገልጽ ትላንትና ይሄ ከስምንተኛ ጠበቅ አድርገህ በጠይቀው ከስምንተኛ ክፍል በኋላ ምንም ታሪክ የሌለው ድንገት ፒኤችዲ ይዞ መጥቶ እንደው ጌታቸው ንግግሩ ላቆ የሚረሰኔም እንዳለ ይዤዋለሁ በቃሌ በጣም አብይ አህመድ እያለ በእውነት የሆነ የተለየ ነው ሁላ አብይ አህመድ እያለ ሲጠራ የሚጠራው እና አብይ አህመድ አስተዳደሩ ሙሮሶ ፕራንዳ ነው ይላል። እያንዳንዷን ወርድ የጌታቸው እንደዛ ብሎ ያለውን ሰው አሁን ይሄን ስላመቻቸለት ብቻ ማለት እንደዚህ ስለተመቻቹለት። ሌላው የብርቱካን አያናን ነገርናችሁ እንደዚህ አንድ ጊዜ መታ 400,000 ምናምን ከፍላ እንደምትሄድ ይሄ ሆቶ ሬስቶራንት የሚባለው ቴዎድሮስ ይልማ የሚባል ሰው ኦን እንደሚያደርገው ሰምተናል። ሌላው አንድ መረጃ ተጨማሪ ማግኘት ፈልገን ፈርዘር ሄደን ነበረ። አመታዊ ገቢውን ለምን ያህል ይሰበስባል የሚለውን እንግዲህ በአማካኝ እስከ ግማሽ ቢሊዮን ድረስ በአመት ማነው ይሰበስባል። ግማሽ ቢሊዮን ድረስ በአመት ገቢ ያለው የተመዘገበበትና አመታዊ ገቢው ሰማይና ምድር ነው። አለኝ ብሎ የተመዘገበበት ካፒታል እና የሚያገኘው ይሄ ለፐብሊኩ ክፍት ሆኖ የውጭ ዜጋው የምኑ ምናምን ተመላልሶበት አይደለም። የተወሰኑ አርቲስቶችን ይዘው ባለስልጣናት ሂደው የሚያፈሱት ገንዘብ በዛች ሬስቶራንት ብቻ የአመታዊ ገቢውን ቻለለት ማለት ነው። እና ወሳኝ ሰዎች ሲመጡ ሬስቶራንቱን አይታችሁ ከሆነ እንደው በተለየ ፋንሲ ሆነ ምናምን የምትሉት አይደለም። ጸጥታ ይሄ ጥበቃው ምናምን ግን እጅግ በጣም የተጠናከረ ነው። ቢውልዲንጉ በጣም ውስጡ በጣም ያማረ እንደሆነ በእርግጥ ይነገራል። ከሁሉ በላይ ጥበቃው ነው። እያንዳንዱ ሰራተኛ እዛ ውስጥ የሚሰራ ሰው አሁን ይሄ ዲጂታል ምናምን ከመጀመራቸው አሻራ ምናምን ከመጀመራቸው በፊት ስፔሲፊክሊ ከፌዴራል ፖሊስ ጋር ተሰርቶ እያንዳንዱ እዛ የሚሰራ ሰው አሻራ ሰጥቶ በጣም በዝርዝር ነገሮች በቃ በጣም በጥንቃቄ ተቀጥረው እንቅስቃሴ የሚያደርጉ አካላት ናቸው እዛ ያለው አካላት። ለምን ያለው እዛ በማአት ጉድ ነው። እሱን ሸፋፍነው መጠበቅ አላቸው። አንዱ ምሽግ የአገሪቷ ሀብት የሚመዘበርበት የሚዘረፍበት ምሽግ ይሄ ቢውልዲንግ መሆኑንና እስካሁን ድረስ ባለው ማጣራት እስካሁን እስከደረስንበት እዛ አካባቢ ይሄ እንቅስቃሴ አለ። ፈርዘር ደግሞ እንሄድበታለን። እንደገና በደንብ ወደ ማጣራት በደንብ ርቀን እንሄዳለን። ቴዎድሮስ ይልማ የሰሊጥ ነጋዴ እንደሆነ ይነገራል። የደቡብ የጉራጌ አካባቢ ተወላጅ እንደሆነ ነው የሚናገሩት። በጣም ከስርዓቱ ጋር ባለው ግንኙነት እንጂ የዘመኑ ሰው ስለሆነ ማለት ይሄ ባለጊዜ ነኝ ከሚሉት ስለሆነ እንዳልሆነ ሰምተናል። ፓርጠማኑኤል የሚባል ፓርትነር እንዳለውም ሰምተናል። ያልጠቀስኳት ብርቱካን አያና እና ብርሃኑ ጸጋዬ ያው ቢጠሯቸው ማይሰሙ ባለሀብት ሆነው ባለስልጣን ማለት እኮ በቃ አሁን ድንበሩ ጠፍቷል። ይሄ ምንድን ነው ባለሀብቶች እና ባለስልጣናትን ብታወዳድር አሁን ባለስልጣናት የተሻለ ሚሊዮነር ናቸው። ስማቸው ግን ባለስልጣን ስለሆነ ነው። እና እንዲህ ያለ ሁኔታ እንዳለ የመረጃ ምንጮች አድርሰውናል። ይህን ይመስላል። እንዲህ ነው እንግዲህ አድማጭ ተመልካቾች፣ በተለይ በየአካባቢው በየስፍራው በየቢሮው ያሉትን ለህዝብ መድረስ ያለባቸውን መረጃዎች በሙሉ ላኩልን፣ ለእናንተው እናደርሳለን፣ መልሰን ለህዝብ እናቀርበዋለን። ብዙ ሄደንበታል። 1-2 ሳምንት ሁለቱንም ሀሳቦች የማጣራት ሂደት አንዳንድ ከአባባል የተባሉት እውነት ናቸው፣ እንደዚህ ይባል ነበር ምናምን የሚለውን ሁሉ በደንብ ሄደን ካጣራን ካጠናቀቅም በኋላ ነው ወደ እናንተ ያቀረብነው።
እንግዲህ 98 ቢሊዮን ብር ዝም ብሎ አይባክንም። ገና ነው አሉ እኮ በነገራችን ላይ ስማቸውን ደበቅ አድርገው ወደፊት የነበሩ አርቲስቶች እኮ ደጋግመን ያነሳናቸው አሉ። ዛሬ ተደብቀው ውስጥ ለውስጥ ስራ እየሰሩ ነው። እንዲሁም